بسم الله الرحمن الرحيم لله تعالى زاري الله تعالى فقاد እንግዲህ አሻዒሪያ ወማቱሪዲያ ብሎ ማለት ምን ማለት ነው ከየት የመጣ እምነት ነው ሰነዱስ ወዴት ይደርሳል ምንስ ቢሻራለው የሚለውን የምንመለከት ይሆናል ማለት ነው አብራችሁኝ ነው الله تعالى قال في كتابه العزيز يا أيها الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه الله أكبر يه قرآن قصب ورد بسأت لي نبي عليه الصلاة والسلام ودى أبو موسى الأشعري يتقوم يالوت نقر نبر من هم قومك يا أبا موسى بزيه قرآن قصي تفلقوت هزبوج يانت هزبوج ناتشو بلواتشو نبر كأبو موسى الأشعري زند كساتشو زرمان الطيلالو أبو الحسن الأشعري يا أشعري يا أقيدا مسراتي هونت ساتشو كزراتشو وطو فقرآن تودسي هنا أمنتنا يلا الحمد لله رب العالمين وهكذا ما تريدي يا سلام يسنيوم نجمو بحديث نبي عليه الصلاة والسلام منالو لا تفتحن القسطنطينية ولن يعمل أميرها ولن يعمل الجيش ذلك الجيش قسطنطينية معنى يكفت السنل محمد الفاتح كسنت لفاتنا جهد بها كفتو تالي يا محمد الفاتح تدا يا ما تريدي أقيدة تكتي هنا حزبنا ما عندنا سونو مالتنا ما نو سنل مالتنا እንደዚህ እንግዲህ ይሄ አሻዒሪያ እና ማቱሪዲያ የሚባለው እምነት ሌላም መጨመር ይቻላል ስለዚህ እምነት ትክክለኛ ለመሆኑ ማለት ነው ነገር ግን እናንተ ይሄንን አሻዒሪያ እና ማቱሪዲያን የምትታቹ ሰዎች ሰነድሽና ጥሪ የሚባል ነገር አለ ወደ ኋላ ዞር ብላችሁ የምትከተሉት እምነት ምንድነው የሚለውን መፈተሽ ያስፈልጋል ምክንያቱም ላዕና የወረደበት እምነትም ስላለ ማለት ነው هناك يطلع قرن الشيطان የተባለበትም እምነት ስላለ ራሳችንን ልንፈትሽ ይገባል ራሳችንን ሌላ ሰው ላይ ከምንለቅ قال الشيخ محدث اللغوي الحفيظ الشيخ عبد الله الحرري رحمة الله عليه رحمة واسعة اليوم أكثر الناس يعيشون من دون أن يتعلموا علم التوحيد لالو شيخاتن الله ملكام سراتشون ودرلاتشونا يا زماناتشن مجدد الدين يهونت تلاقوا الشيخ عبد الله الحرري من لالو مالتنا በአሁን ሰዓት ላይ ሰዎች እየኖሩ ያሉት ቅድሚያ መሰጠት ያለበትን ኢላህ ሚላይበትን ረሱል አለይሂ ሰላቱ ወሰለም በሚያመችባቸውን ባህሪ ሚላይበትን ይሆናል ተውሂድን ሳይማሩ ነው እየኖሩ ያሉት ይላሉ የዚህን ዓለማውቀ ተውሂድን ያለመማር አደጋውን ሲነግሩን አስከተለው ምን ይላሉ ሸይኻችን አላህ መልካም ስራቸውን ልድላቸውና الله لا يقبل صلاة ولا صياما ولا حاجا ولا قراءة القرآن إلا ممن عرف الله ይላሉ ሸይኻችን ምናሉ አላሁ ተዓላ ደግሞ የሚገዛውን ጌታ ለይቶ አምልኮ ላደረገው ባሪያው እንጂ ዒባዳውን የሚቀበለው የሌላን አይደለም ይላሉ ማለት ነው ይሄ ማለት እንግዲህ ተውሂድን ያልተማረ ሰው ኢላህን የማያውቅ ሰው ለማን እንደሚሰግድ አያውቅም ማለት ነው ለማን እንደሚሰግድ እንደሚጾም አያውቅም ማለት ነው ይሄ ዚህኑ ላይ ሶላትን በምስል ደረጃ ያመጣ ጾምን በምስል ደረጃ ያመጣ እንደዚሁ ደግሞ ሐጅን አደረኩ ቢል صدقانم ሰጠሁ ቢል ይህ ሰው እንግዲህ ዚህኑ ላይ ያለን ጣኡት ከሆነ የሚያመልከው ተቀባይነት የለውም ማለት ነው ከዚህ ሁሉ ምን ይቀደማል አሉ ሸይኻችን ረህመቱላሂ ዐለይሂ አላህን ማወቅ ይቀደማል አላሁ ተዓላ ከቦታም ሆነ ከአቅጣጫ እንደማይፈልግ ከዚህ ዓለም በአጠቃላይ በሪ የሆነ ጌታ እንደሆነ የተብቃቃ የሆነ ጌታ እንደሆነ በፍጥራን ባህሪ ሊገለጽ እንደማይችል ይወጣል ይወርዳል ይበላል ይጠጣል እንደማይባል ሁሉ የሰው ልጅ ዒባዳ ከማድረጉ በፊት ምን ማድረግ አለበት ለይቶ ማወቅ አለበት ይላሉ ሸይኹ ማለት ነው እውነት ነው እንግዲህ ከምንም ነገር በፊት እንግዲህ ከነብዩ አለይሂ ሰላቱ ወሰለም ጀምሮ ዒልም ተውሂድ ቅድሚያ መስጠት ያለበት የሆነ ነገር ነው ምክንያቱም አንድ ሰው የሚያመልከውን የሚሰግድለትን የሚጾምለትን ጌታ ካወቀ በኋላ ነው ማድረግ ያለበት ወደ ሌሎች ዒባዳቶች መግባት ያለበት ማለት ነው ለሸይኻችን አላህ መልካም ስራቸውን ይወድላቸው ዛሬም ነገም ቅድሚያ ተውሂድን ልንወስድ ይግድ ይላል ማለት ነው ያልወሰድን አካሎች ካለን ቅድሚያ ልንሰጠው ይግድ ይለናል